ነገ መስማት ያው እንግዲህ እዚህ ጋር ሰጅሉት እኔ ግንባር ቀደም ነኝ። እኔ ደግሞ ከዛ የበለጠ መድባለሁ። ወደ 6 መኪና ነው መድባለሁ። ከሱ አንድ ጨምሬ ማለት ነው። እንግዲህ እዚች ጋር ሰጅላችሁ ያዙልኝ። ምርጥ ሰዎች በጣም እንወደዋለን። አቤልም እንደዛ የተናገረው ከልኩ አይደለም። አብርሃምን ከመውደድ አንጻር ይሆናል ብዬ አስባለሁ። ለሀሳቤ ማለት ነው። አብርሃምን በጣም እንወደዋለን። የዋህ ነው ነው በቅንነቱ ግን ራቁቱን እንደዛ አውድቀው ፎቶግራፍ ሁሉ አስነስቶ ሚስት እኮ ገበና ሸፋኝ ናት፣ ቤት እኮ ገበና ሸፋኝ ነው። ቢያንስ እንኳን ነውር እኮ ነው። ይህንን መደረግ የለበትም። አሁን አስገድዶ ደሰለኝ ብላ ለእንግልታ ይዘው ይሄን ያክል ወጭ ወደ መፍጠን የትኛውን መኪና ነው እሷ ይሄን ያክል እንደዚህ ችግር መፈጥረው? ምን አለበት ልጁ ሰርቶ ቢበላበት ሚስት አግብቶ ወልዶ ከብዶ እኛ ማየት እንፈልጋለን። ስለዚህ ሄርሜላን የመሰለ የት ደርሳ ከየቷ ማድረሳ እንዴ አካሄዷ አረማመዷ ይሄ ነው ማለት እንጂ እኮ 10 ሚገባ እንዴ ምን አይነት ስርዓት ነው? ይሄን ወዳለው እንደኔ ደግሞ ሌላውን ወዳለው እያለች ያስመረመረች ለምትኖረው ሲወት ደግሞ አብርሃም እንደዚህ መዘፈቅ የለበትም፣ መሸወድ የለበትም። አብርሃምን ጠርተን አይደለም የእህታችን ምክር እኛ ተቀብለናል። አብርሃም ግን የእህቱ ጥንካሬ ይሄ ነው አይባል። በቃ የእሱ መከታ ናት፣ የሴት ወንድ ናት። የሴት ወንድ በጣም አደንቃታለሁ። በዚህ ቀጥል ነው ይሄ የማስበው እና ስለዚህ አብርሃምን መክራችን ሰምቶ ይቅር ልጅ በልጅ ሄደ ከፈለገ ሰበብ እያደረገች እሱን ወጥመድ ውስጥ ማስገባት የለባት። ማንኛውም ሰው ደግሞ ሚሊተሪ ለብሶ ጋሪ ልብስ ለብሶ መጥሪያ አምጥቶ ለብስ በህጋዊ ማተሙን ማረጋገጥ አለበት፣ የመንግስት ማተም መሆኑ። ስለዚህ በቻፓ ምናምን ብሎ በድንች ማተም ምናምን ነገር እያደረጉ እሱ የሚሸውዱበት አንዳች ምክንያት የለም። ስለዚህ ፖሊስ ነው አይደለም መታወቂያውን አይቶ አሳየው። ሲቪል ለብሶ ቢመጣ በሚያቆይ ሲላክ ያ ሰው ሚሊተሪ ለብሶ ከቤታቸው ተብሎ ሲላክ ህጋዊ የሆነ ይወረወረ ማነው እኮ እንደዛ አድርግ ያየ እንዴ ኢቨንተው አመጥፋት እንደዛ ከአራት ሰዓት በላይ ከታሰረ ራሱ አንድ እስረኛ ተጠያቂ ነው። ምክንያቱም መኖሪያ ወዳለበት ነው እንዲሄድ የሚባል ስለዚህ እንደዛ አድርጎ ሲወረውረው በጣም እያዝሙ ነበር። ወይ እኔ ኑሬ በሆነ እስከማለት ደረጃ ላይ ደረሱት እና ሩታ አንድ ራሱ መጫወት በሰው ህይወት ላይ መጫወት የለባትም። ምን አለበት በቃ ትችሻለሁ ካላት እሷን ምን አለበት በሰላም ህይወቱን ይመራ። ስለዚህ ተገቢ አይደለም። ምናልባት አብርሃም መስማት ያለበት ጠንካራ ይሆን ለእኛ እንፈልገዋለን እሱን አለ። ግን ዝም ብሎ ያን እየተነሳ መረማት ማነው መቼማ ሲናገር እንኳ አለበት ድፍድፍ ያብሎ አብሮ እንደፈለገ የእሱን ያክል እንኳን አይደርስም። ስለዚህ ዳን የሚባለው ማለት ነው። ይህ ዳን የሚባለው እኔ የገርመው ነበር፣ ባገኘው እግዚአብሔር የገርመው ነበረ። ስለዚህ ፖሊስ እንደዚህ እያየ እንደፈለገ በቤቱ ይህን ያክል እያደረገላት ቤት ለቆ እስከማይ ደረጃ ለምንድ ነው በቤቱ ላይ ውጣ እየተባለ እንደፈለገ ያገራበት እንደፈለገ የሚያወሩት እንደፈለገ የሚሰካ
እንግዲህ
የሰራት እንደዚህ የሚያደርጋት